ዓለም ላይ የታዩ ትልልቅ ሌቦችን ስታስቡ ምን ይመጣባችሁ? ባንክ የዘረፉ ወይስ ውድ ጌጣጌጦችን የሰረቁ? ዛሬ ግን ይዤላችሁ የመጣሁት ታሪክ ከሁሉም ይለያል። አንድ ሰው ለብቻው ምንም አጋዥ ሳያስፈልገው ቡድን ሳያደራጅ የፈረንሳይን ኩራት የዓለምን ድንቅ ምልክት ኤፍል ታወር 2 ጊዜ ያክል ለብረት ቁርጥራጮች አድርጎ ሸጦታል። እንዴት ተሳካለት? እንዴት እቅዱ መጣለት? ይህ ሰውዬ መጨረሻውስ ምን ሆነ? ገዛን አገኘን ብለው የተሸወዱት ሰዎች እንዴት ከተጭበረበሩ በኋላ ለፖሊሶች አላመለከቱ? እናም ይህ ሰው ደግሞ በአሜሪካ አስፈሪው ወንጀለኛ ኤል ካፖን እንዴት ሊያታልለው ቻለ? እመኑኝ ይህ ታሪክ በየካፌው የምንሰማው ተራ ማጭበርበር ወሬ አይደለም። ምናልባትም ይህ ራሱን ካውንት ብሎ የሚጠራው ቪክተር ሉስቲንግ የዛሬዎቹ የማጭበርበሪያ አፕሊኬሽንና ዌብሳይቶች የፈጠረው ሰው ሳይሆን አይቀርም። እስከ መጨረሻው ድረስ አብራችሁን ቆዩ። ምክንያቱም የዛሬው ቪዲዮ ስለ አንድ ተራ ሌባ ሳይሆን የዓለማችን አደገኛው አጭበርባሪ ስለ ቪክተር ሉስቲንግ ነው የምናወራው። ቪክተር ሉስቲንግ በ1890 አሁን ቼክ ሪፐብሊክ በምትባለው ሀገር ተወለደ። ገና በወጣትነቱ ቋንቋዎቹን የመማርና ሰዎችን በጣም የማሳመን ትልቅ ችሎታ ነበረው። ራሱንም ደግሞ በልዩ ስም ካውንት ብሎ በመጥራት እንደ ታላቅ ባለሀብትና እንደ ዲፕሎማት ራሱን ያንቀሳቅስ ነው። ነገር ግን ይህ ሰውዬ ትክክለኛ ስራው መስረቅና ሰዎችን ማታለል ነበር። ከታላቁ ስራው ከኤፍል ታወር ከማጭበርበሩ በፊት የገንዘብ ማተሚያ የሚባል ሳጥን በመሸጥ ይታወቅ ነበር። ሰዎችንም ይህ ሳጥን በየ6 ሰዓቱ $100 ያተማል ብሎ በብዙ ሺህ ዶላሮች ይሸጥላቸው ነበር። ሳጥን ውስጥ ያስቀመጣቸውም $200 ሰዎቹ ካገኙ በኋላ ሌላ ምንም ነገር ስላልነበረው ልክ ያንን እንዳወቁና ሰዎቹ እንደተሸወዱ ሲገባቸው ልክ ቪክተርን ለማፈላለግ ሲሄዱ ቪክተር ግን ቀድሞ ከሀገር ተሰውሮ ጠፍቶ ነበር። በ1925 ዓመተ ምህረትም ፓሪስ ከተማ በጣም ትልቅ ችግር ውስጥ ነበረች። ኤፍል ታወርንም ለማሳደስ ብዙ ብር ያስፈልግ ስለነበር ከተማዋ ደግሞ በሰዓቱ ያን ያክል ብር ስላልነበራት ቢፈርስ ይሻላል የሚሉ ወሬዎች ይሰሙ ነበር። ያኔ ታወሩ እንደዛሬው ተወዳጅ ታወር አልነበረም። ቪክተርም ልክ ይህንን ዜና ጋዜጣ ላይ ሲያነበው አንድ የእብድ ሀሳብ መጣለት። የፈረንሳይ መንግስት ትልቅ ባለስልጣን በመምሰል ራሱን ቀየረና የሐሰት ሰነዶችን አዘጋጀ። ፓሪስ በሚገኝ በአንድ ትልቅ ሆቴል ውስጥ ስብሰባ ጠራቸውም 6 በብረት ሽያጭ ዘርፍ ላይ የተሰማሩ ነጋዴዎችን ነበር። ነጋዴዎቹንም ሰብስበው አስማማቸው። ከነዚህ ትላልቅ ነጋዴዎች መካከልም አንድ አንድሬ ፖይሰን የሚባል ሰውዬ ነበር። ቪክተርም ይህ ሰው በሀብታሞች መካከል ተቀባይነት ለማግኘት እንደሚጓጓ በደንብ አውቆ ነበር። ሰውየውን በድብቅ ጠርቶት ይህንን ኤፍል ታወር መንግስት ሊያፈርሰው አስቧል፣ ስለዚህ ይህንን ታወሩን ደግሞ በብረት ቁርጥራጭ ልንሸጠው አስበናል ብሎ ለዛም ደግሞ አንተን መርጠናል ይለዋል። ሰውየውም አንድ ጥርጣሬ ነበረው። ቪክተር ግን በጣም ብልጥና እቅድ አዘጋጅቶ ነበር። ቪክተርም እንዲህ ብሎ ለአንድሬ አስማማው፣ እኔ የመንግስት ሰራተኛ ነኝ፣ ደሞዜም ደግሞ በጣም ትንሽ ነው። ስለዚህም ይህ ነገር እንዲሳካና ለአንተ ተጠቃሚ እንድትሆን ለኔ ጉቦ ስጠኝ ብሎ ጠየቀው። አንድሬም ጉቦ የሚጠይቅ የመንግስት ሰራተኛ እውነትም የመንግስት ሰራተኛ ነው ብሎ ስላሰበ ታወሩን በውድ ብር ገዛው። ቪክተርም ልክ ገንዘቡን እንዳገኘ ወደ ኦስትሪያ እግሬ አውጪኝ ብሎ ኮበለለ። የሚገርመው ነገር አንድሬ መታለሉን ሲያቅ በጣም በራሱ ከማፈሩና ከመሸማቀቁ የተነሳ ለፖሊሶች እንኳን ማመልከት አልፈለግም። ለነገሩ ምን ብሎ ይህንን ያመለክታል? ምን ይባላል? ቪክተርም ለሁለተኛ ጊዜ ወደ ፓሪስ ተመልሶ ድጋሜ ኤፍል ታወርን ሊሸጠው አስቦ ነበር። ቪክተርም በአሁኑ ግን አልተሳካለትም ነበር። ልክ ፖሊሶችም ሲደርሱበት ወደ አሜሪካ አመለጣቸው። አሜሪካም ከሄደ በኋላ ታዋቂውን ጋንግስተር ኤል ካፖን አገኘው። ቪክተርም ከኤል ካፖ ጋር ከተገናኘ በኋላ $50,000 እንዲያተርፍለት ለቪክተር ሰጠው። ቪክተርም ያንን ገንዘብ ከወሰደ በኋላ ቤቱ አስቀምጦ 2 ወር ካቆየ በኋላ አልተሳካም ብሎ $50,000 ምንም ሳይነካ ለኤል ካፖ መለሰለት። ኤል ካፖም በቪክተር ታማኝነት በጣም ተገርሞ $5,000 ሰጠው። ቪክተር የሚፈልገው ያንን ነበር፣ ምንም ነገር ሳይሰራ ያላንዳች ሪስክ ውስጥ ሳይገባ $5,000 ማትረፉ። አረ ምንም ችግር የለ እኔ ደስ ነው የሚሉኝ ይገራል። ቪክተር ሉስቲንግን በመጨረሻ ከዚሁ ላስራው በኋላ በቁጥጥር ስር የዋለው በዚሁ ገንዘብ በማጭበርበር ስራው ነበር። እድሜውም በሙሉም ታዋቂው የአልካትራዝ እስር ቤት ውስጥ ነበር ያሳለፈው። ሲሞትም በሞት የምስክር ወረቀቱ ላይ ሙያ ተብሎ ሻጭ ተብሎ ተቀምጦለት ነበር። ይህ ሰውዬ እንግዲህ ምን ሲሸጥ እንደነበር ምን ሲሰራ እንደነበር ሁላችንም የምናውቀው ነገር ነበር። ግን ሲሞት የሞት ሰርተፊኬቱ ላይ ሙያ የሚለው ቦታ ላይ ሻጭ ተብሎ ነበር የተቀመጠለት። ምናልባትም ኤፍል ታወርን ስለሸጠ ምርጡ ሻጭ የሚለው ሙያ ይገባው ነበር። አረካሽኝ ወላሂ ተማ የቪክተር ታሪክም የሚያስተምረን ነገር ቢኖር ሰዎችን መታለል የሚፈልጉትን ነገር ካወቅ የምትፈልገውን ነገር መሸጥ እንደምትችል ነው። እናንተስ አንድ ሰው መጥቶ ኤፍል ታወሩን ወይም ደግሞ ኑኛ ጋር የአክሱም ሐውልትን ልሽጥላችሁ ቢላችሁ
ጉቦ ለመስጠትና ኤፍል ታወርን ወይም አክሱም ሐውልትን ለመግዛት ታስባላችሁ? ታሪኩን ከወደዳችሁት ይህን ቪዲዮ ላይክ ማድረግ እንዳትረሱ። ቪዲዮ ከተመቻችሁና ለቻናሉ አዲስ ከሆናችሁ ደግሞ ይህንን ቻናል ሰብስክራይብ አድርጉት። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።